ትዳር የሰራት ብርቱካን ደግሞ በድንግልና በትዳር የሆነች አብሮ አደጓን አግብታ ወልዳ የሳመች የቤት እመቤት ነች። ፋና ዶክመንተሪ ላይ የተነሱ 10 ጥያቄዎች ሲገለጡ ከተከበሩ ከተወደዱ ከብርቱ ገበሬዎች እጅ የተሰራችው የዋሃ እስከ ትዳር በድንግልና የኖረችው እውነተኛዋ ብርቱካን ባለታሪኳ ብርቱካን በበኩሏ እንዲህ ስትል ትገልጻለች። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ምክንያቱም እኛ ከቀራረባችን አይተነሳ ለዛ ቀጥታ ፋና ብሮድካስቲንግ ኮርፖሬት የብርቱካን እውነት በሚል ርዕስ የሰራው ዶክመንተሪ አሁንም መነጋገሪያነቱ እንደቀጠለ ነው። ፋና በአፋጣኝ እንዲመልሳቸው የተጠየቁ 10 ጥያቄዎችም ቀርበውበታል። በዶክመንተሪው ላይ እርስ በርስ የሚጋጭ ሐሳብ መቅረቡም በዶክመንተሪው ላይ ጥያቄ እንዲነሳ ሆኗል። በዚህ በፋና ዶክመንተሪ ላይ ኢቢኤስ ክፉኛ ተወቅሷል። ኢቢኤስ ለመንግስት ወዳጅ የሆነ የቴሌቪዥን ጣቢያ ነበር። አሁን ግን ኢቢኤስ እና መንግስት እየተካሰሱ ይገኛሉ። ክሱ ደግሞ በብርቱካን ጉዳይ ነው። ኢቢኤስ የጽንፈኛው መናኸሪያ ተብሎ ተገልጿል። ፋና የሰራው ዶክመንተሪ እርስ በርሱ የሚጋጭም ሆኗል። ብዙዎች ለፋና ያቀረቡት ጥያቄን ለመመለስ ይከብዳል እያሉ ነው። ለመሆኑ በፋና ዶክመንተሪ ላይ የተነሱ ጥያቄዎች ምን ናቸው የሚለውን ጉዳይ በዛሬው መሰናዷችን ለመቃኘት እንሞክራለን። ምርጫ በቀረበ ሰዓት ከንቲባ አዳነች አቤቤ የምረጡኝ ዘመቻ ያካሄዱበት ጣቢያ ኢቢኤስ ነበር። ከዚህ በተጨማሪም ጠቅላይ ሚኒስትር አብይ የልማት ስራዎችን ሲሰሩ የሚያስተላልፉትና ቃለ መጠይቅ ተደርጎላቸው የሚተላለፈው በዚሁ በኢቢኤስ ነበር። ለአብነት ያህል የእግር ኳስ መጫወቻ ሜዳዎችን መርቀው ሲከፍቱና እግር ኳስ ሲጫወቱ የሚያሳየውን አጭር ዶክመንተሪ የተሰራው በዚህ በኢቢኤስ ቴሌቪዥን ነበር። ከዚህ በተጨማሪ ስለ ኮሪደር ልማት ጠቀሜታና ፋይዳ ለህዝብ ምን ያህል ጠቃሚ እንደሆነ እንዲሁም የኮሪደር ልማቱ የከተማ ውበት እንዴት ሊያመጣ እንደሚችል የሚያስረዳ ዘጋቢ ስራ የተሰራውም በዚሁ በኢቢኤስ በኩል ነበር። ከንቲባ አዳነች አቤቤና የቀድሞ የኢቢኤስ መዝናኛ አቅራቢ መቅደስ ደበሳይ በኮሪደር ልማት ዙሪያ የሰሩትን አነጋጋሪ ስራ መመልከት በቂ ነው። መቅደስ ደበሳይ የኮሪደር ልማትን እየተመለከቱ ድንገት ከንቲባ አዳነች አቤቤን አገኘዋቸው በማለት ስለ ኮሪደር ልማት ገለጻ ስታደርግ መታየቷ ብዙዎችን አስገርሞ ነበር። እንዴት ሰው በዚህ ደረጃ ለማታለል ይሞክራሉም ተብለው ተወቅሰዋል። በሰዓቱ እንዴት ድንገት ተገናኘን ይባላል? እውነት አይመስልም። ስለ ኮሪደር ልማቱ ዝም ብለው ገለጻ ቢያደርጉ የተሻለ ነበር የሚል ወቀሳ ቀርቦባቸው እንደነበር እናስታውሳለን። ጠቅላይ ሚኒስትር አብይ አህመድ ስለ ቴክኖሎጂና ስለ ሳይንስ ሰፋ ያለ ቃለ መጠይቅ በኢቢኤስ ቲክቶክ ዊዝ ሰለሞን ላይ ማድረጋቸው ይታወሳል። ከዚህም በተጨማሪ በሰይፉ ሾው ላይ ጠቅላይ ሚኒስትር አብይ አህመድ ቀርበው ቃለ መጠይቅ በማድረግ የምርጫ ቅስቀሳ አካሂደውበት እንደነበር እናስታውሳለን። ብርቱካን ሚደቅሳም ስለ ምርጫ ገለጻ ለማድረግ ኢቢኤስን ነበር የመረጡት። ከንቲባ አዳነች አቤቤም በተመሳሳይ የምርጫ ቅስቀሳ አካሂደውበታል። ይህን ያነሳውላችሁ ኢቢኤስ እና መንግስት እስከዚህ ድረስ ብዙ የጋራ የትብብር ስራዎችን ሰርተው እንደነበር ለማስታወስ ያህል ነው። አሁን ግን ኢቢኤስ እና መንግስት ሆድና ጀርባ ሆነናል እያሉም ይመስላል። በፋናና በኢቢሲ እንዲሁም በአዲስ ሚዲያ ኔትወርክ ይዘውት በወጡት የብርቱካን እውነት ዶክመንተሪ ላይ ብርቱካን በኢቢኤስ ላይ የተናገረችው የህይወት ታሪኳ ሐሰት ነው ሲሉ ተናግረዋል። በዚህ ዶክመንተሪ ላይ እንደተገለጸው የብርቱካን የኢቢኤስ ቆይታ በአማራ ክልል የአንድነት ዘመቻ ከሚለው የጽንፈኞች እንቅስቃሴ ጋር የተሰናሰለ ሆኖ የተዘጋጀ በመሆኑ በኢትዮጵያ ውስጥ ብጥብጥና ግጭት እንዲቀሰቀስ ለማድረግ በማለም ነው በኢቢኤስ በኩል ታሪኩ የተለቀቀው የሚል ወቀሳ ቀርቧል። በዚህ በዶክመንተሪው ላይ ብርቱካን የጽንፈኞች ኃይሎች ሊገሏትም ነበር በማለት ሲወቀስ ይሰማል። በኢቢኤስ ላይ ብርቱካን በታጣቂዎች ታግታ ለ1 ዓመት ያህል ከዛም በላይ ከታገተች በኋላ ተደፍራ እንደወለደች ትምህርቷንም እንዳቋረጠች በእንባ ታጅባ መግለጿ ይታወሳል። በኢቢኤስ ላይ በከፍተኛ ሲቃና ሐዘን ያነባችው ብርቱካን የምትበላውና የምትጠጣው ጭምር እንደሌላት ደረቅ እንጀራ እየበላች የምታደር እንደሆነች ተገልጿል። በዚህ በኢቢኤስ ላይ በተላለፈው አዲስ ምዕራፍ ፕሮግራም ላይ እንደተገለጸው ብርቱካን የዩኒቨርሲቲ ተማሪ እንደነበረች ፋርማሲም ተምራ እንደነበር ተገልጿል። የትምህርት ማስረጃዎቿም በኢቢኤስ ላይ ታይተዋል። በሌላ በኩል በፋናና በኢቢሲ በተላለፈው የብርቱካን ታሪክ ላይ ብርቱካን በሐዋሳ ዩኒቨርሲቲ አካውንቲንግ እና ፋይናንስ እንደተማረች ከዚህ በተጨማሪ ደምቢዶሎ የሚባል ዩኒቨርሲቲ እንደማታውቅ ተገልጿል። በፋና በተላለፈው መረጃ ላይ የብርቱካን ባልነኝ ያለው ግለሰብ እኔና ብርቱካን ወደ ጎጃም በማቅናት ትዳራችንን መስርተናል ብሏል።
የብርቱካን እህትም በባህላዊ መንገድ ትዳር እንደመሰረቱ ትገልጻለች። ብርቱካን በበኩሏ ከትዳር በፊት አርግዛ እንደነበር ትገልጻለች። በሌላ በኩል ጎጃም ውስጥ በባህላዊ መንገድ ተጋብተዋል ተብሎ በቬሎ የተዘጋጀ ፎቶ መቀመጡ ብዙዎችን አስገርሟል። ዘመናዊ ሰርግና ባህላዊ ሰርግ እንደተዘጋጁ በአንድ ዶክመንተሪ ውስጥ ተገለጸ እየተባለም ይገኛል። ሌላው ብዙዎችን ያስገረመው የብርቱካን ዘመድ ሉላ ገዙ አብራ በኢቢኤስ ከብርቱካን ጋር ማልቀሷ አስገርሞኛል፣ እኔ ያለቀስኩት ለሉላ ነው የሚል ንግግር መናገሯ ነው። በአንድ ዶክመንተሪ ውስጥ እርስ በርሱ የሚጋጭ ነገር መሰማቱ ብዙዎችን አስገርሟል። በዶክመንተሪው ላይ ከፎቶ ግርጌ ላይ የአረብኛ ጽሑፎች መታየታቸው ደግሞ ብዙዎችን አስገርሟል። በክርስቲያን ቤት የሙስሊም መማሪያ ጽሑፍ ምን ያደርጋለም አስብሏል። ለማንኛውም ፋና፣ ኢቢሲ፣ አዲስ ሚዲያ የመሳሰሉት የመንግስት ሚዲያዎች ባስተላለፉት በፋና ዶክመንተሪ ላይ የተነሱ 10 ጥያቄዎች የሚከተሉት ናቸው። ለፋና ብሮድካስቲንግ ኮርፖሬት የቀረቡ 10 ጥያቄዎች ሲገለጡ፣ አንደኛ፣ ባልየው በሰርጋችን ቀን ከቤተሰብ ጋር የተነሳነው ፎቶ አለ፣ የጋብቻ ሰርተፍኬት አለ፣ የልጁ የልደት ሰርተፍኬትም አለ ብሏል። እውነትም ከሆነ ለምን በዶክመንተሪው ላይ የጋብቻ ሰርተፍኬት፣ የልጁ የልደት ሰርተፍኬት፣ የቤተሰብ የሰርግ ፎቶ በግልጽ አልታየም? የመጀመሪያው ጥያቄ ነው። በዶክመንተሪው ላይ የባልየውን ሐሳብ ለመደገፍ ተብሎ አለመቅረቡ ብዙዎችን አስገርሟል። ሁለተኛ፣ እህትየዋ በጣም ሀብታም ነን ምንም ጎሎብን አያውቅም ካለች በኋላ የልብ ህመም ስላለባት እየለመንን ነው ያሳከምናት አለች። ሀብታም ከሆኑ ባልየውን በቂ ገንዘብ አለኝ ብሏል። የባንክ ሰራተኛም ነኝ ብሏል። ሀብታም ከሆኑ ልመና ለምን ወጡ? ለዘመዳቸውም እንደለመኑ ገልጸዋል። ሀብታም ነን፣ በቂ ገንዘብ አለን፣ ለልመና የሚያስወጣን ነገር የለም የሚለው ንግግር ከታሪኳ አይጋጭም ወይ? ሌላኛው ለፋና ዶክመንተሪ የቀረበ ጥያቄ ነው። ሶስተኛ፣ የመጀመሪያዬ ነው በድንግልናን ያገባሁት ካለች በኋላ ስንጋባ እርጉዝ ነበርኩ አለች። ይህስ እርስ በርሱ የሚጋጭ ንግግር አይሆንም ወይ? ዶክመንተሪው ተአማኒ እንዳይሆን ትልቅ ግብዓት አይሆንም ወይ? ዶክመንተሪው እውነተኛ ከሆነ በድንግልና ተጋብተዋል፣ አርግዤ የተጋባው የሚል ታሪክ ለምን ወጣ? ተኛ፣ እህቲቷ የተወለዱት ስናን ወረዳ ነው አለች። ባልየው የተወለድነው አንበሴ ሳር ምድር ነው አለ። የኔና የእሷ ቤተሰቦች አንድ ደብር ናቸው ብሏል። በአንድ ዶክመንተሪ ላይ የተለያየ የትውልድ ቦታ መጥቀስ ለምን አስፈለገ? ይህም ለፋና ዶክመንተሪ የቀረበ ጥያቄ ነው። አምስተኛ፣ ሐዋሳ ላይ እንደተማረች የሚያሳይ ደምቢዶሎ እንዳልተማረች የሚያሳይ መረጃ ለምን አልቀረበም? የአካውንቲንግና የፋይናንስ ተማሪ ናት ተብሏል። ይህ የትምህርት ማስረጃዋ ልክ እንደ ኢቢኤስ ለምን አልተገለጠም? የትምህርት ማስረጃዋ በሚገባ ለምን አልቀረበም? ይህም መልስ የሚያስፈልገው ጥያቄ ነው። ስድስተኛ፣ ይህን የሚያክል ዶክመንተሪ ሲያዘጋጁ በእርግጥ የልጁ አባት የተባለው ግለሰብ ትክክለኛ ወላጅ አባት እንደሆነ ለምን የዘረመል ወይም የዲኤንኤ ሐኪም ማስረጃ አላቀረቡም? እንዴትስ ማቅረብ ይከብዳቸዋል? የዘረመል ወይም የዲኤንኤ ምርመራ ማቅረብ ነበረባቸው። ለፋና የቀረበ ጥያቄ ነው። ሰባተኛ፣ የብርቱካን የልደት ካርድ፣ የቀበሌ መታወቂያ የመሳሰሉት መረጃዎች ለምን በስነ ስርዓቱ አልታዩም? ዶክመንተሪው ሲጀምር የታዩት የአዲስ አበባ መታወቂያዎች ለምን ለህዝብ በሚታይ መልኩ አልቀረቡም? በኤዲቲንግ ብላክ በማድረግ ህዝብን ለመሸወድ ይመስላል። ይህ እንዴት ሆነ? የዶክመንተሪው ዓላማ እውነትን ማሳወቅ ሆኖ ሳለ እንዴት መታወቂያና የልደት ሰርተፍኬት ላለማሳየት በማደብዘዝ ለህዝብ ለማሳየት ይሞከራል? ስምንተኛ፣ በሰርግ ፎቶ ላይ ያለችው ልጅና እውነተኛዋ ብርቱካን ፈጽሞ አይመሳሰሉም። ምናልባት በሜካፕ ነው ካላችሁ ኢቢኤስ ላይ በሜካፕ የቀረበችውን ፎቶ መመልከት ትችላላችሁ። እንዴት የተለያየ ፎቶ ተጠቀማችሁ? የሰርግ ፎቶውን ባልየው የፎቶ አልበም አውጥቶ ሲያገላብጥ ያሳያል። ለምን በክሎዛፕ ወይም በማቅረቢያ ለህዝብ ለማሳየት አልተሞከረም? ዘጠነኛ፣ የልጁ ዕድሜ በአንድ ዶክመንተሪ ላይ ለምን የተለያየ ሆኖ ቀረበ? ባልየው በድንግልናን ያገባዋት፣ ብርቱካን ሳገባው አርግዤ ነበር፣ እህቷ በባህላዊ ነው የተጋቡት። ፋና የዘመናዊ የቬሎ ፎቶ ገጭ አደረገ። እሱ ልጃችን 2 ዓመት ከ5 ወር ነው። ብርቱካን 2014 የተጋባ ነው። ሲጋቡ እርጉዝ ነበረች። ልጁ 3 ዓመት እንዳለፈው ከዚህ ንግግር መረዳት እንችላለን። ባልየው ደግሞ 2 ዓመት ከ5 ወር ብሏል። ለመሆኑ የልጁን ዕድሜ ለምን መለያየት አስፈለገ? 10ኛ፣ በአንድ ክርስቲያን ቤት ውስጥ የሙስሊም መማሪያ ጽሑፍ እንዴት ሊገኝ ቻለ? ከላይ የተነሱት ጥያቄዎች በፋና ብሮድካስቲንግ ኮርፖሬት በተዘጋጀው የብርቱካን እውነት ዶክመንተሪ ላይ የተነሱ ጥያቄዎች ናቸው። ለመሆኑ ከኢቢኤስ እና ከፋና ዶክመንተሪ
የትኛው አሳማኝ ሆኖ አገኛችሁት? ሐሳብ አስተያየታችሁን ስጡበት። Fill you like a pill to get my fill.